ሄሉ ነገር እያሳሰበኝ ስለሆነ በቃ እውነት ለመናገር እኔ ይለያዩ ብዬ ነው ማስበው። በቃ ሄሉ በጣም እየተጨነቀች ነው፣ እያመማት ነው፣ ብዙ ነገር እየሆነች ነውና የሷ ነገር በጣም ያሳሰበኝ ነው። እኔን ራሱ ከበድ ያለኝና እያስጨነቀኝ ያለው ጓደኛችን አስደበደበው፣ እሷን ይዟት ጠፋ። አሁን ላይ እያሳለፍኩት ያለሁት ነገር በጣም ይደብራል። በቃ ቤተሰብ ምን እናደርግ? እሺ ቆይ እኔ ምን ማድረግ አለብኝ በዚህ ሰዓት? እሺ ቤተሰቧ ጭንቀት ላይ ነው ያለው፣ እሷ ጭንቀት ላይ ነው ያላት፣ ወንድሟ እንደዛ ነው ያለው። በቃ ወንድሟ እንኳን እንዳይመጣ ግን እኔ እውነት ለመናገር እኔ ይለያዩ ብዬ ነው እንትን የምለው። በቃ ካሁን በኋላ የሚስተካከል ነገር ያለው ብዬ አላስብም። እዛ ጋር የ2 ዓመት ፍቅረኛው መታለች፣ አሁን ጥፋት አለበት እውነት ለመናገር ሰላም እንዴት ናችሁ? ውድ የኪራሶል ዩቲዩብ ቻናል ቤተሰቦች ፋሚሊዎቼ እንዴት ናችሁልኝ? እግዚአብሔር ይመስገን ክብሩ ይስፋ። እኔ ጋር ሰላም ነበረ፣ ሳምንት አሪፍ ነበረ። ትንሽ ደባብሮኛል። ያው እየሳኩ አልመጣም። ያው ያለውበት ነገር ትንሽ የሚያስጠላ ስለነበር ነው። ፋሚሊ ዛሬ ትንሽ ለየት ባለ ነገር ነው የመጣሁት። ሰሞኑን ታውቃላችሁ እየተፈጠረ ያለ ነገር እኔ ጋር ማፕን ያደረገውን ነገር አይታችኋል። ከሊሊ ጋር የተፈጠረው ነገር አይታችሁታልና ብቻ ተስተካክሏል፣ እግዚአብሔር ይመስገን። ግን ትንሽ አሁን ከበድ ያለኝና እያስጨነቀኝ ያለው የሄሉ ነገር ነው። በሄሉ ዙሪያ የምናገረው አለ፣ በደንብ ነግራችኋለሁ። ያሉ ነገሮች እውነቶችም ስላሉ የደረስኩባቸውም እስካሁንም የቆየሁትኝ በሷ ዙሪያ ማድረግ ያለብኝ ነገሮች ሳደርግ ነበረ ቤተሰቦች እና ናሂም አለ እንደምታውቁት። ብቻ ይከብዳል ፋሚሊ። ለምን በቃ ቤተሰብ ጓደኞቼ ናቸው፣ በጣም ፋሚሊ ነኝ፣ ክሎዝ ነኝ ከነሱ ጋርና አሁን ላይ እያሳለፍኩት ያለሁት ነገር በጣም ይደብራል። በእኔ ቦታ ሆናችሁ ብትወልኝ ትንሽ ደስ ይለኛል። ማለት ከባድ ነው፣ በቃ ከምላችሁ በላይ ከባድ ነው። አንድ ናሂ እዛ ጋር እያስጨነቀኝ ነው። በቃ እኔ በቪዲዮ መምጣት ስለከበደኝ ነው፣ እውነቴን ነው የምላችሁ። እየተፈጠረ ያለው ነገር በጣም እያስጠላኝ ነውና እዛ ጋ ውብዬ ያለች፣ እዚህ ጋ ደግሞ ይሄን ነገር አለና በጣም በቃ ፋሚሊ እኔ ከእናንተ ምክር እፈልጋለሁ። የእናንተንም እርዳታ ያስፈልገኛል። አሁን በዚህ ሰዓት በቃ የምፈልገው ይሄንን ብቻ ነውና እርዱኝ ፕሊስ። በቻላችሁ ታቅም እናንተ የምታግዙኝ ነገር ካለ ወይ አልበስ የምታደርጉኝ ነገር ካለ እናንተ ለእኔ የምትነግሩኝ ነገር ካለ ትነግሩኝ ደስ ይለኛል። በጣም ጭንቀት ውስጥ ነው ያለሁት። ልዑል እንኳን በአቅሙ እያገዘኝ አይደለም። አሁን ላይ ያለውንበትን ነገር ታውቃላችሁ። እሱም ተጎድቶ ተመቶ አሁን ላይ ያለበትን ነገር ታውቃላችሁና እንዴት እንደማደርግ አላቅም። እስቲ ምን ማድረግ እንዳለብኝ በደንብ ነግራችኋለሁ። ሰሞኑን የጠፋሁበት ምክንያት አንደኛ ሁላችሁም እየጻፋችሁልኝ ነው፣ በሄሉ ዙሪያ እየነገራችሁኝ ነው። ግን ሳላይ ቀርቼ እንደመስራችሁ ብዙዎቻችሁ እየደወላችሁልኝ ነው፣ ቴክስት እየላካችሁልኝ ነው። በሄሉ ዙሪያ ብዙ መንገዶችን እየሄድኩኝ ነው፣ እየወጣሁ እየወረድኩኝ ነው። ሄሉና ያቡን ለማስታረቅ የማላረገው ጥረት የለም ነበርና እስካሁን ድረስ ግን ቤተሰብ በጣም ከብዶኛል። በጣም ከአቅሜ በላይ ነው የሆነብኝ። እውነት ለመናገር በጣም ከአቅሜ በላይ ነው የሆነብኝ። በቪዲዮ ይዤው ስላልወጣሁ ስላልቀረስኩት እንጂ በጣም ይከብዳል። እነሱን ለማስታረቅ ያላረኩት ጥረት የለም። በጣም ይከብዳል ማለት በቃ እንደዚህ አይነት ሪሌሽን ውስጥ ሶስተኛ ሰው ሲገባ ታውቁታላችሁ መቼም። እናንተም ላይፍን ያያችሁትም ነው። ያሳለፈም ሰው ሊኖር ይችላል፣ ከጓደኛም ከቤተሰብ ብዙ ነገር የምሰሙት ነገር ነውና በላይፍ ውስጥ በዚህ በሪሌሽን ውስጥ ሶስተኛ ሰው ሲገባ በጣም ይከብዳል። እና መጀመሪያ ላይክ ቀለል አድርገን ነበር እያየነው የነበረው። እነሱ ይፈቱታል፣ እነሱ ያስተካክሉታል እያለን ነበርና እየሰፋ ሄደ እና በመሀል ለመግባት ሞክሬያለሁ። ማለት እነሱ መጀመሪያ እርስ በርስ ተነጋግረው ከዛ በኋላ እኔ ለመግባት እየሞከርኩ ነበረ። ልዑል ታያላችሁ፣ እሱም ቁጭ አላለም፣ እሱም ተፍተፍ እያለ ነው።
በቃ እሷን ለማስታረቅ እሷን እንትን ለማድረግ ለእሷን ጥሩ ነገር ለማድረግ ነው እየሮጥን የነበረውና እኔም እንደዛው ቪዲዮ እየሰራው ስላልነበር እንጂ በጣም ለማስታረቅ እየሮጥኩ ነበረ ከያቡም ከሷ በኩልም ሆኜ እና ቤተሰብ ትንሽ እየከበደኝ ያለው ምንድነው አሁን ላይ አንደኛ ሄሉ እየተጎዳች ነው እውነት ለመናገር አልተረዳችኋትም ፋሚሊም በቃ የኦዲየንስ ኮሜንት ራሱ በጣም ይከብዳል ለምን አንድ ሲዛጋ ወንድሟ እንዴት እየተሰቃየ ያያችሁ ነው ሁለተኛ ደግሞ በቃ የሱ አልበቃ ብሏት ደግሞ እሷ ጋር መጥቶ ይሄ ነገር በቃ ያስጠላል በቃ እኔ ምን ልበላችሁ ያለችበት ነገር በጣም ነው የሚከብደውና የሷ ነገር በጣም ያሳስበኝ ነው እኔን ራሱ እኔ የልዑል አይደለም የሚያሳስበኝ በዚህ ሰዓት እውነት ለመናገር ወንድ ልጅ ነው መቻል ያለበትን ነገር ይችላል ዱላ ነው አይደል ተመቷል አይደል ሰው ይችላል በቃ ምንም ዋጋ መክፈል ካለበት ዋጋ ይከፍላል በቃ ለጓደኛው ለእቱ ዋጋ ካልከፈለ ለማንም አይከፍልምና የሱ ነገር አይደለም እያሳሰበኝ ያለው ስለሱም ትንሽ የምናገረው ነገር አለ ግን ስለ ሄሉ ነው በቃ አንደኛ በቃ በቻላችሁ ታቅም ሄሉን ለመረዳት ሞክሩ ኔጌቲቭ ነገር ባጽፉ ደስ ይለኛል እውነት ለመናገር ማለት ልጅቷ ጭንቀት ውስጥ ነው ያለችው አሁን ላይ በቃ ምን እንደምታደርግ ማታቀም እና እኔ እንጃ ብቻ እስቲ ያልወጣሁት ያልወረድኩት ነገር የለም ትልልቅ ሰዎችን ለማናገር ሞክረናል ማዘሯንም እንደዛው ለማናገር ሞክረናል ግን እየከበደ ነው የመጣው ዙሩ እየከረረ ነው የመጣውና ልጁም አንዳንድ ጊዜ እየተጠቀመ ያለው አካያድ እየሄደ ያለው አካያድ በጣም የሚያስጠላ አካያድ ነው ያቡም ጥፋት አለበት እውነት ለመናገር በቃ ከማንኛው ልጀምርላችሁ ይከብዳል በቃ ማለት ያልተረዳችሁት ነገር አለ እናንተም አንድ ነገር እዛ ጋር የ2 አመት ፍቅረኛው መጣለች ያያችሁ ነው እዛ ጋር ሳይጨርስ መጥቶ እዚህ ጋር ደግሞ ቀለበት አስሮ ምናምን ይሄን ያክል ማስመሰልም አይገባም ነበር እውነት ለመናገር ማለት ነው እኔ ሄሉ በጣም የምታሳዝን ልጅ ናት ለሷ ይሄን ያክል መጉዳት አያስፈልግም ሄሉ ብዙ መስዋዕትነትን ከፍላለች ብዙ ውጣ ወረዶችን አልፋ የመጣች ልጅ ነች ከመጀመሪያው ጀምራችሁ ያያችሁ ነው ትናንትና እንኳን እንትን ያለቻቸው ሰዎች ዛሬ እየመጡ ህይወቷን እየበጠበጡት ነው እውነት ለመናገርና ያቡ ደግሞ ይሄን ያክል ያደርጋል ብዬ አላሰብኩም ነበር ደስ ብሎኛል ያንን እንደዛ ነገር ሲፈጠር ቀለበት ሳያረግላት ምናምን በቃ ጓደኛዬ ተስተካከለች በቃ ከትናንቷ ቁስል ዳነች እያልኩ በማስብበት ሰዓት ይሄ ነገር በመፈጠሩ አዝኛለሁ በጣም ያቡ በቃ እኔ እውነት ለመናገር እኔ አላቅም እግዚአብሔር ወደፊት ምን እንደሚያደርግ አላቅም መናገር አልፈልግም ነበር ግን ዛሬ በቃ የመጨረሻ እንትን ስለሆነብኝ ነው ልናገር የመጣሁት ለምን ቤተሰቦች በውስጥ በጣም እየጻፋችሁልኝ ነው ስልኩን እያየሁት ነው በብዛት ምንድነው ዝም አልክ ለምን ዝም አልክ ምናምን እያላችሁ እየጻፋችሁልኝ ነው ግን መናገርበት ሰዓት ስላልሆነ ነበር እስካሁን ዝም ያልኩት ግን ብቻ ምን ልበላችሁ ይከብዳል ስልካችሁንም ሳላየው ቀርቼ ሲሆን በጣም ያያየሁት ብዙዎቻችሁ እየደወላችሁልኝ ነው እየተጨነቃችሁ ነው እያመማችሁ ነው አይኑ አቃለሁኝ ግን እኔም ያለሁበት ነገር ስለከበደኝ ነውና እኔ ቦታ ሆናችሁ ብትረዱኝ ትንሽ ደስ ይለኛል ኤኒዌይስ ስለ ያቡን በቃ እኔ ወደፊት የሚፈጠረው አይታወቅም ያቡን ሄሉ ግን በቃ እኔ እውነት ለመናገር እኔ ይለያዩ ብዬ ነው እንትንምለው በቃ ካሁን በኋላ የሚስተካከል ነገር ያለው ብዬ አላስብም ትንሽ ይከብዳል በፍቅር ዙሪያ እንደዚህ ጦርነት ተገብቶ እንደዚህ በኃይል በጉልበት በገንዘብ የሚመጣ ነገር የለም ፍቅር በጉልበት የሚገዛ ነገር አይደለም በቃ ፍቅር ነው እግዚአብሔር ነው ሶ እንደዚህ አይነት ነገር ደግሞ በቃ በመተሳሰብ በመነጋገር መፈታት ያለበት ነገር ካለ ይፈታል አለበለዚያ ግን በጉልበት እንደዚህ የደበደቡ ሰውን እያስጨነቁ አሁን ሄሉ እንኳን የለችም እውነት ለመናገር እኔ በቃ መናገር እየከበደኝ ተጨንቀና ወዴት እንደሄደች አናቅም ግራ ገብቶናል በፍላጎቷ ትሂድ በሌላ ነገር ትሂድ አላቅም ግን በቃ ቤተሰብ ምን እናደርግ እሺ ቆይ እኔ ምን ማድረግ አለብኝ በዚህ ሰዓት እሺ ቤተሰቧ ጭንቀት ላይ ነው ያለው እሷ ጭንቀት ላይ ነው ያላት ወንድሟ እንደዛ ነው ያለው በቃ ወንድሟ እንኳን እንዳይመጣ ግን በቃ እኔ እንጃ በቃ ቢበቃ ደስ ይለኛል ይሄ ነገር በቃ እንደዚህ እግዚአብሔርን በቃ እኔ ብቻ እየከበደኝ ነው እውነት ለመናገር ያሳዘነች ነው በዚህ ሰዓት በቃ ያቡ እባክህን ከሄሉ ስር ራቅ በእናትህ በእግዚአብሔር በቃ ራቅ ልጅቷ ታሳዝነን ይሄን ያክል እንዴት ያደርጋት ያለው ለምንድን ነው በቃ
ለፍቅር ብላ ይሄን ሁሉ መስዋዕትነት እየከፈለች እሷ ይገባታል ይሄ ነገር እና ቤተሰቦች በቃ ይከብዳል። እኔ ያለሁበት ነገር እየጨነቀ እያስጠላኝ ነው አሁን ላይ ያለው ነገር። የኔ ህይወት አለ፣ እዛ ጋር ኑሮ አለ፣ እዚህ ደግሞ ጓደኞች አሉ፣ እሷ አለች። በቃ ብዙ ነገር አለ እየተደራረበብኝ ነው። እኔ እንደውም አሁን የሚያስጨንቀኝ የእሷ እንጂ የልዑል ነገርም አይደለም። በቃ ያማል ትንሽ ጓደኛዬ ነው ተጎድቷል። ግን ቢሆንም በቃ ምን ልበላችሁ ትንሽ የሚደብር ሙድ ውስጥ ነው ያለሁት እውነት ለመናገር እንጃ በቃ እንዴት አድርገን እንደምናስተካክለው አላውቅም። ሄሉንም ከአንድ ሁለት ጊዜም ለማውራት ሞክሬያለሁ። ቁጭ ብዬ እያወራኋት ነበረ። በቃ ታሳዝናለች ልጅቷ። ምን ልበላችሁ ስለሷ አሁን ነው በቃ አስፈላጊ ከሆነ እኔ በቃ እስካሁን ድረስም ዝም ያልኩት በጉልበትም በቃ ያለንን ኃይል ያልተጠቀምነው ፍቅር ነው። በፍቅር ውስጥ እንደዚህ ይናል መግባት አያስፈልግም ብዬ ስላሰብኩ ነው። ለምን ካሁን በኋላ እሱ እየተጠቀመው ያለውን ነገር መጠቀም ካለብን እንጠቀማለን። ማለት እሱ የተጠቀመውን እኛ ያቅተን እውነት ለመናገር ይህ ጓደኛችን አስደበደበው፣ እሷን ይዟት ጠፋ መሰለኝ። በቃ እኔ ግራ ገባኝ። እኔ ወዴት እንደሄደች አላውቅም። በቃ በዚህ ሰዓት እያስጨነቀን ያለውም የእሷ ነገር ነውና ቤተሰቦች ጭንቀት ውስጥ ነኝ። ይህን ቪዲዮ እንኳን መስራት ነው እየከበደኝ ያለው፣ ለእናንተ እንኳን መናገር ነው እየከበደኝ ያለው እና በቃ ማለት ዛቻ ብቻ እንዳይሆን ነው። የሆነ ተግባር ምንድን ነው የሚባለው ነገር አባባል አለና ይሄ እንዴት ነው አውርተን ብቻ እንዳንቀር አይነት ነገር ነው እና በሰው ፍቅር ውስጥ እንደዚህ አይነት ነገር እየተከፈሉ ዋጋ መስዋዕትነት እየከፈሉ እዚህ ጋር ኃይላችን መጠቀም ከብዶን ሳይሆን በቃ እግዚአብሔር ካስተካከለው እነሱም አንድ ላይ ቁጭ ብሎ ከተነጋገሩበት በሚል ነው የኛ ዝምታ እስካሁን ተደብቆ የነበረውና ውድ ቤተሰቦቼ እኔ በጣም እያስጠላኝ ነው አሁን ላይ። ሄሉንም በቃ ሰው በሚያስፈልጋት ሰዓት ሰው እያጣች ነው በዚህ ሰዓት። በቃ እውነት ለመናገር እኔም እየከበደኝ ነው፣ ከአቅሜ በላይ እየሆነ ነውና እባካችሁ በቃ እናንተም የምታጋሩኝ ነገር ካለ የምትነግሩኝ ነገር ካለ አሁን በኋላ ስልኬም ክፍት ነው። የምታወሩኝ ነገር ካለ እቀበላለሁ። የማይሆን ነገር ነው በቃ አሁን ላይ የሄዱና የያቡ ነገር እየከበደ ነው እውነት ለመናገር። በቃ መለያየት አለባት ብዬ ነው የማስበው። ባለፈው ማየታችሁ ከሆነ ሄሉ መታ ነበረ ጓደኛችን ዩቲዩበሯ እና ትንሽ እሷ ጋር ያለ መግባባት ነገር ማለት እኔ ምን አስባ እንደመጣችም አላውቅም እውነት ለመናገር ይታረቁ አይነት ነገር። እኛ ቢታረቁ ደስ ይለናል። ግን ይሄ ሁሉ ነገር ለሄሉ እንዴት ይገባታል? ሄሉ አታሳዝነው? እዛ ጋር ሳይጨርስ የመጣው እንትን አለ። ትናንትና እንደዚህ ቀለበት አድርጎላ ዛሬ ይሄ ነገር መፈጠሩ በጣም ይከብዳል እውነት ለመናገር እና ሄሉም እየተሳሳተች ነው መሰለኝ። ባለፈው ያስተላለፍሽው ነገር እኔ ትንሽ ደብሮኛል። ጓደኛሽ ናት፣ የኔም ጓደኛ ናት። ይሄ ነገር በመፈጠሩ ማዘን ነበረብሽ፣ ከጎኗ መሆን ነበረብሽ። አይኑ ይገባኛል፣ ለማስታረቅ ነው አንቺ ሀሳብሽ። ግን ቀይ ልጁ የጎዳት ነው አይደለ? ምን ማድረግ እንዳለብን ታውቂያለሽ። ስለዚህ እባካችሁ በቃ ልጅቷንም አትጩባት፣ በቻላችሁት አቅም ለመረዳት ሞክሩ። እኔ እንጃ በቃ እኔ በያቡና በልዑል ዙሪያም ራሱ መናገር ያስጠላኝ ነው። ለምን ያቡን ያመጣው ልዑል ነው፣ የኔ ጓደኛ ልዑል ነው። ግን በቃ ይከብዳል። ምን ልበላችሁ? ለምን ይታወቃል እውነቱ። ይህ ነገር እንደዚህ ይሆናል ብዬ አላሰብኩም። ጓደኛችን አሁን ተረጋጋች፣ ተስተካከለች፣ በቃ አሁን ላይ ጥሩ ላይ ነች እያልን በምናስብበት ሰዓት ይህ ነገር መፈጠሩ እውነት ለመናገር ቃላቶች ነው የሚያጥሩኝ ቤተሰብ እና ምን ማድረግ እንዳለብኝ አላቅም። እስቲ አሁንም ቢሆን ቁጭ አልልም። በቃ እኔ የሄሉ ነገር እያሳሰበኝ ስለሆነ በቃ እውነት ለመናገር እኔ ይለያዩ ብዬ ነው የማስበው። በቃ ሄሉ በጣም እየተጨነቀች ነው፣ እያመማት ነው፣ ብዙ ነገር እየሆነች ነው እና ከአሁን በፊትም እየሆነች ያለው ነገር አለ። በቃ ስለዚህ ወደ ሄሉ ማዘንበር ስላለብኝ ነው እኔ ውድ ቤተሰቦች በጣም ይቅርታ። ማለያየቱን አይደለም እንትን እያልኩኝ ያለሁት፣ ግን ይቺ ልጅ እየተደረገባት ያለው ነገር በጣም ይከብዳል። እናንተ በሷ ቦታ ሆናችሁ ብታዩት በጣም የሚያስጠላ ነውና በቃ
መለየት አለባቸው። እውነት ለመናገር መለየት አለባቸው። ግን አሁንም እኮ እያስጨነቀኝ ያለው በቃ ጠፍታለች። ከአቅሜ በላይ ሲሆን ነው ይሄን ለመናገር የመጣሁትና እሷን የምናገኝበት መንገድ ነው። ግን በቃ እስቲ ለማዘሯን መደወል ካለብኝ ይደውልና እስቲ የምናደርገውን ነገር እናደርጋለን። አዲስ ነገር ካለ አሳውቃችኋለሁ። እግዚአብሔር ከኛ ጋር ይሁን፣ አብሮ ይሁን። በቃ ምን ልበላችሁ፣ በቃ እኔ ያለሁበትን ነገር ብቻ እንድትረዱኝ ነው የምፈልገው። ቤተሰቦች እስካሁንም ዝም ያልኩት በድጋሚ ልንገራችሁ፣ እስካሁንም ዝም ያልኩት እያስተካከልኩ የነበረው በውስጥ እያወራኋቸው ስለነበር ቪዲዮ ላይ መውጣት ስላልፈለግኩ ነው። እና ይህ ነው ያለው እውነታ። እና መጨረሻ ጊዜ መናገር የምፈልገው ነገር ያቡም በቃ እኔ ይህን ነገር ስናገር የሚደብራችሁም ሰዎች ሊኖር ይችላል። ግን በቃ እኔ ያቡ ካሁን በኋላ እባክህን ከስሯ ራቅ፣ ከሄሉ ስር ራቅ። እኔ ድጋሚ ላይ አልፈልግም። በቃ በእሷ ዙሪያ እንዳትመጣ። እስካሁን ያደረግከው ነገር አለ፣ ግን ለሄሉ የሚገባት አልነበረም። እስካሁን ያደረግከው ነገር በቃ ልጁን ማስደብደብህ፣ እሷን እንደዚህ ማሰቃየት ለሄሉ አይገባትም። ፍቅርን በዚህ አይደለም ማሳየት ያለብህ፣ በመከባከብ ነው፣ እውነቱን በመናገር ነው፣ ጥሩ ነገር በማድረግ ነው። እና እባክህን በቃ ከህይወቷ ውጣላት እባክህን። በቃ እኔ እውነቱ በቃ እኔ ልለምንህ፣ ቀስ ብዬ ነው የምለምንህ። በቃ ጉልበት እንድንጠቀም አታርገህ። ምንም አቅቶን አይደለም፣ ግን በቻልከው አቅም ከልጅቷ ህይወት ውጣ። እንዳንተ ጉልበት መጠቀም ወይ የሆነ ነገር እርምጃ መውሰድ አቅቶንም አይደለም፣ ግን በቃ በእናንተ መሀል ከምንገባ ብለን ነበር እስካሁን ዝም ያለው። ግን በቃ የባለጌ ስራ እየሰራ ነውና ፕሊስ በቻልከው አቅም ለመራቅ ሞክር። ፍቅር በእንደዚህ አይነት መንገድ አይደለም የሚመጣው። እውነተኛ ፍቅር እንደዚህ አይነት አይደለም መስዋዕትነቱ። እና ቤተሰቦች እግዚአብሔር ከኛ ጋር ይሁን። ልዑልም አሁን ላይ ደህና ነው። በቃ መስተካከል ያለበት ነገር ማስተካከል አለብን። እና አዲስ ነገር ካለ አሳውቃችኋለሁ። መልካም ጊዜ በቃ